እዚህ ጋር ደግሞ ሞክሬው ተማሪው ብላኝ አሰሪያዬ የሆነች ጓደኛዬ ሰርታ እህቷ ቤት የምትሰራው ይዛ መጣች ኬክ። ከዛ እዩ እስቲ ተማሪው እስቲ እንደዚሁ ስሪ ብላኝ እሷ የሰራች እንደዚህ አይነት አይደለም ሌላ ነበረና እኔ ደግሞ ካላሳዊሽ ብዬ ሞከርኩኝ። ተሳካልኝ ትላላችሁ? ምን ይመስላችኋል? እዚህ ጋር ደግሞ እንደምታዩት በጣም የሚያምር ቦለቄ ፍሬ ነው። በጣም ያምራል። እውነት እንዲሁ በቪዲዮ ላይ እንደምታዩት አይደለም፣ እንዲሁ በአካል ሲታይ በጣም ነበር የሚያምረውና የሆነች አብራኝ የሚሰራ ጓደኛ የኬንያዊ ነበረች። ምግቧን ከሀገሯ እያስመጠች ነበር ብዙ ጊዜ የምትጠቀመውና አጋጣሚ ሆኖ ከስራ ስትወጣ ብዙ ነበራት። ብዙ አይነት ቦሎቄ ነው የነበራት። እና አረቦች ፈሱን የሚሉት ያው የኛ እንግዲህ ያውቃሉ ብዬ አስባለሁ። ብዙዎቻችን እናውቃለን፣ በየገጠሩ አለ። እና በጣም ነው የሚያምረው። ከለሩ ራሱ ሁለት አይነት ከለር ነው። አንድ ፍሬ ናት፣ ግን እንዴት እንደያዘች ማለት እኔ እንጃ። እንግዲህ እንደዚሁ ሙቀታማ ሀገር ላይ እንደዚሁ አይ ቲንክ እሱ የሚፈልገው ሙቀታማ ሀገር ይመስለኛል። ብቻ አላውቅም። በጣም ነው ፍሬ የያዘውና አንዲት ፍሬን ዘረችው። እኔ እስቲ እዚህ ሀገር አይበቀልም የሆነ የሚመጣው እህል ሁሉ የታሸገው መድኃኒት ተጨምሮበት ነው ሲባል ስለሰማሁኝ እስቲ ልሞክር፣ እውነት ይበቅላል ወይ አይበቅልም የሚል ነበረ። መብቀሉን አለመብቀሉ ለማወቅ ነው የተከልኩት። ግን እንደምታዩት በቅሎ እንደዚሁ ፍራማ ሆኖ አገኘሁትና እንደው ማስታወሻ ይሆናልማ ይሄ ነገር ብዬ ዝም ብዬ ነው የቀረጽኩት። እና በጣም ደስ ይላል። ሞክሩት እስቲ በያላችሁበት ዝም ብላችሁ ሞክሩት እስቲ። እኔ ያው የአርሶ አደር ልጅም የገጠር ልጅም ስለሆንኩኝ ደስ ይለኛል እንደዚህ አይነት ነገር። ይሄ ደግሞ ለየት ያለም ስለሆነ ሀገሬ ስገባ ይዤ ገብቼ በመሬቴ ላይ እዘራለሁ ብዬ ያው እንዴት እንደሚያምር ፍሬውን አስቀምጫለሁ። ኑ እንከፋፈል። እንግዲህ አንዷ ፍሬ ናት ይሄንን ሁላ የያዘችና ይዤው ሄዳለሁ። ዘሩን የለም እንደዚህ አይነት እኛ ጋር እንግዲህ እኔ ባደኩበት የለም። ምናልባት ሌላ ቦታ ላይ ካለ አላውቅም። ሶ ይዤ እሄዳለሁ ብዬ ፍሬውን ስደርቅ ሰብስቤ አስቀምጫለሁ ማለት ነው። ከፈለጋችሁ ነው እንከፋፈልና ዘር ይዘን እንግባ እስቲ። አዲስ ዘር አዲስ ዘር ኢትዮጵያ ላይ ይዘን እንግባ። አንዳንዶቹ እኮ ድሮ ጤፍ ኢትዮጵያ ውስጥ አልነበረም። ከሰው ሀገር ጤፍ ሰው በጠጉራቸው ላይ ጨምረው ይዘው ገፍተው ነው ይባላል እንጂ እኔ አላውቅም። ሲባል ስለሰማው ነው። ደግሞ ከሰማሽ ነው ማነው እንደዛ ያለሽ እንዳትሉኝ እንዴ። ለነገሩ መፍታችሁ ነው። ኮሚቱ ደስ ያላችሁት ኮሚቱ። እኔ ደስ ስላለኝ ነው ይሄን ይዤ የመጣሁት። ይሄን እያያችሁ እንግዲህ ቅድም ስሪ ተማሪ ተብዬ የሞከርኩት ኬክ ተሳክቶልኝ እናቷ ቤት ይዘን እየሄድን ነው። በልተን የቀረውን አሳያችኋለሁ። እስከዛ ቆዩ። ደረሰና ይኸው በእንዲህ መልኩ ኬክ ተበልቶ አልቀዋል። በጣም ነው የምጣፈጠው። በዛ ላይ ደግሞ ስትሮበሪ ኬክ ነው እናላችኋለሁ። አንዳንዴ እኮ ንግግር ያጠነክራቸዋል። ሞክሪው ይኸው አየሽ እሷ የሰራች ስትለኝ፣ ኧረ አንቺ ሴትዮ ተይ ግን እኔ እንደዚህ አይነት ሰነፍ ሆኜ ነው እንደ ብዬ ሰራውኝ። በጣም አሪፍ ነው። ያው እንደው ተገዝቶ የሚመጣ አይነት ኬክ አይነት ነው እንዴ። ራስንም ልሞግስ እንጂ እና ባይ ውዶችዬ፣ በኮመንት እንገናኝ።